ሐሰት ነው። የተለየ መረጃ ካለኝ ወደ እናንተ አቀርባለሁ። ነገር ግን በተለይ በዋናነት እንደ ጌጡ ተመስገን በዚህ እና ሌሎችም በተለይ ጌጡ ተመስገን ተጨማሪ 2 ጊዜ በሚባል ከ12 ሰዓት በፊትም ሀጅ ከውጭ የገቡ ዜጎችን አስመልክቶ በዘገብከው ዘገባ መጨረሻ አካባቢ ላይ አሁንም እገዳ የተጣለበትን ዘግበዋል ለሁለተኛ ጊዜ። ነገር ግን በዚህ ጉዳይ ላይ የተጣራ ወይም ደግሞ እርግጠኛ ያልሆነ መረጃ ነው። በሰራተኛና ማህበራዊ ጉዳይ አሁንም አዲስ ኮንትራቶች ስራ ላይ ናቸው። ዛሬም ጀምሮ ዛሬ ራሱ በዚህ ጉዳይ ላይ ከኤጀንሲዎች ጋር ንግግር አድርጌ የነበረ መረጃውን ሰጥተውኛል። እሺ ታጠቅኔ ጥያቄ ባሏ ላይ የነበረች ግን ባሏ ሞቶባታል፣ ልጆች ያላት እንዴት ነው ቃማ? እሱን እንግዲህ ብዙ ጊዜ በአሁኑ ሲስተም ቀላል ነው። ምክንያቱም ቁጥሩን ማስገባት ብቻ ነው። ስለዚህ ቁጥሩን ታስገባላችሁ። ካሰራ ጥሩ ነው። ስፖንሰር ትፈልጋላችሁ፣ ቁጥሩን የኢቃማ ቁጥር ይላችኋል። የኢቃማ ቁጥሩን ከተቀበላችሁ ብሩን ይቆርጣል፣ ኢቃማው ተስተካከለ። ያሊያ ግን አይቆርጥባችሁም። ስለዚህ ጀዋዛት ቦታ ሌላ ቦታ መሄድ አይጠበቅባችሁም። እጅግ በጣም ቀላል ነው። በሙሳንድ በኩል 115 ከሚከፈለው ውጭ ምንም አይነት በሲስተሙ ራሱ ከቤታችሁ ናችሁ በሞባይል በኮምፒውተር ሆነው ይህንን ነገር ማድረግ ስለሚቻል ብዙ መጠየቅ ብዙ አያስፈልግም፣ ብዙ መጨነቅ አያስፈልግም። በዚህ ጉዳይ ላይ የተለየ ዝርዝር ማብራሪያዎች እየተሰጡ ስላልሆነ ሲስተሙ ራሱ ይናገራል። ምንም ይሁን ኦሪጅናልም የመታባችሁ ምንም ይባልባችሁ እንሞክረው ካላችሁ ለከፊል ብር አትስጡ። ሲስተሙ ከተቀበላችሁ በኋላ ትሰድዳላችሁ። ስትሰድዱ ደግሞ ሰዳድ ቤት ይሄ ካራባ የምናምን የምትከፍሉበት የለም። እዛ ጋ ነው መክፈል ያለባችሁ። ምክንያቱም ብሩን መመለስ እንድትችሉ ለከፊላችሁ ለአዲሱ ስፖንሰር ብር ቆጥራችሁ ለመክተቦችም ቢሆን አትስጧቸው። እኔው ሰድደዋለሁ በሏቸው፣ ገንዘቡን ማለት ነው። ስለዚህ ገንዘብ አትስጡ። ሲስተሙ ደግሞ አብሽር ትከፍታላችሁ፣ በአብሽራችሁ ይመጣላችኋል። ከሰራ ጥሩ፣ ካልሰራ አልሰራም። ስለዚህ በአብሽር ደግሞ ስልክ ቁጥር ከእናንተ ጋር የሚሆን ስልክ ቁጥር መሆን አለበት። ምክንያቱም ሚሴጅ በሚመጣ ጊዜ ከስልካችሁ ጋር ሚሴጁ ይመጣላችኋል። እሺ ጠለብ መተን ኢቃማ ላልተሰራልን ይህን ነገር እንግዲህ አንዳንድ ሰዎች እንግዲህ